ጆን ዳንኤል ተፈታ። ኧረ እመቤቴ ደስ አለሽ ሊነፋሽ ነው። የተግማማ አዳምን አትፈትኑት። ባይታይ ቢቀርስ ይታይ ሕክምና እየሰጣት ነው ሰውዬ እኮ እና እኔ ምን ብያለሁ? የእናት ጡት ወተት ጸጉር በደንብ ያሳድጋል የሚባል ነገር ሰምቼ ለተከታታይ 3 ሳምንታት ቀብቼው ነበረ እና እዩት። የእናት ጡት ብቻ ነው እዚህ ጋር አይ ይሰመርበት የሚስም ይቻላል። ሰላም ሰላም ውድ የድምቀት ሪያክት ቤተሰቦቻችን ዛሬም እንደተለመደው የሚገራርሙ ቪዲዮዎችን ይዘንላችሁ መተናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮዎችን ከተመቻችሁ ደግሞ ላይክ፣ ሼር ማድረግ እንዳይረሳ። በድምቀት ፍትት ድምቀቶችኛ ሁላችሁ ደስታ Let's go. ወይኔ በገብርኤል ኤክስ የመጣች ከልለውሽ ይሆኑ አሬክስ ምን ያህል ቢፈራት ነው ጀለስ ኩለሙን ኩል አዘባለ ትንሽ ወደ ሰው ሸና ነበር አፍሮ ነው እንጂ አሪፍ ረዘም ያለ ቢሆን ነው ይሄ ነበር ያመለጠሽ። በኮንፊደንስ ይሻል ነበር። ዋው እንዴ መመለስ እንዴ በቅዱስ አረግን የትየደልን ወገን ልጆቹ አንዴ ባለፈው የሆነ ቪዲዮ ሾፋላ ካንደ ከወረዳ ፍቅር ይዞኝ ጭጫ እሺ ወጥር ያለችስ እንዴ ቢራ ይላል ትልቁ እዚህ ማማዬ ፕሪቲያ አረ ትውልድ አምልጧል ነው የምላችሁ። ትውልድ አምልጧል። ቤተሰብ ደግሞ ትለያለች ከነ ፊዚካሉ አሁን ኦኬ ከእስር ተፈተው ቤታቸው ገብተዋል። ጆን ዳንኤልና ከሱ ጋር ታስረው የነበሩት ናዮና ዳዊት ድሪባን ጨምሮ ከእስር ተፈተው በዚህ ሰዓት ቤታቸው ገብተዋል። እንኳን ደስ ያላችሁ። ደስ ብሎናል በመፈታታቸው። ካቻምና ነው የአሸንዳ ጊዜ ምናምን ነው እንትን የተባለው 2 ዓመት ይሆናል። እንደ ቀልድ በቃ እንደ ቀልድ 2 ዓመት የሶሻል ሚዲያ ጩኸት 21000 ሰው ላይቭ ላይ ቁጭ ብሏል ተብሎ 21000 ሰው እስር ቤት ሄዶ አልጠየቁም። የዛኔ ግፋ ብለው ልጁን እስር ቤት የከተቱት እሷ ደግሞ አርግዛ ነበር። እንዴ ልትወልድ ስትናደድ እንዴ ሴት ነው ልጅ ወንድ አይ በነገራችን ላይ እሷ እኮ ተመልሳ ታስራ ነበር እኮ አሁን 2 ሳምንት ምናምን አልታሰረችም። ደግሞ አምሮባት ምናምን ግን ወራታችን እንኳን ተፈታ። sorry በቃመት ወይኔ እኔ አታምኑኝማ። ቴክስታችን ውስጥ ቆይ ገብቼ እኔና የጆ ተክልዬ ናቸው ዛሬ ብዬ ባለፈው ማለት ነው ባለፈው የሚቀርብ ቀን ተክልዬ ናቸው ማርያምን እንዳታስብ እያልኩት ቆይ ጌታን ቴክስቱን ላሳያችኋለሁ ጋይስ። ወይኔ ደስ ሲል መቼ ኦልሬዲ ሱሳ ሄድ ለመጨረስ መሰለኝ እሱ ደግሞ በጣም ጆን ዳንኤል ተፈታ። ኧረ እመቤቴ ደስ አለሽ ሊነፋሽ ነው። ዘባላ
ተፈታ ኧረ እመቤቴ ደስ አለሽ ሊነፋሽ ነው ደግሞ ላይቭ ላይ ጀለስ የራይድ ሹፌር ነው ምንድነው እንደዚህ ይነፋሽ ነው ፐርፌክት እኔ ግን የቲክቶክ ማህበረሰብ በየተራ ተነስታችሁ መታችሁ ብትስሙኝ ራሱ አላምናችሁም የምር አሁን ይሄን አዶናይ የሚባለው ልጅ ትላንትና ከትላንት ወዲያ ሰማይ ሰቅላችሁ ስንት ነገር ስትሉ ነበር ምን ልሁንልህ ምን ላድርግልህ ያላላችሁት ነገር የለም አሁን ደግሞ ሂዱና ቼክ አድርጉ ኮሜንት ሴክሽኑ ማለት ነው በአጠቃላይ ዘ ኪንግ ኢስ ባክ ጆን ዳንኤል መጥቷል አሁን አንፎሎ ቻሌንጅ በቃ ጊዜህን ጨርሳል ውረድ እኔ ግን እግዚአብሔርን በየተራ የኢትዮጵያ ሕዝብ ተነስቶ በየተራ ቢስመኝ ራሱ ይሄ ጊዜ ያልፋል ብዬ ነው ማስበው እንጂ ከዚህ በኋላ አላምናችሁም በጭራሽ ለማንኛውም ያው አየሩን መቀያየር ግዴታ ነው ደግሞ አዲስ ንጉስ አሁን ያነገሳችሁ ነው ቀጣይስ ማን ይመጣ ይሆን ሲሻሪ ቆጫው ነበር የሚባለው አሁን ደግሞ የቲክቶክ ማህበረሰብ ሲወድ ቶሎ ቶሎ ካልበላ ስትወርድ ይቆጫል በሚለው ቢቀየር አሪፍ ነው በራገራችን ላይ ጆን ዳንኤል ተፈቷል እና በጣም የሱ መፈታት ያስደስታል ግን ደግሞ እሱ እንዳለው አሁን ያዶናይ ኮሜንት ላይ እየገቡ በቃ ማየውን ነገር ማለት ነው ጀመረ the king is back ምናምን ነገር የሶሻል ሚዲያ ኪንግ ምናምን የሚባል ነገር አለው ብዬ አስባለሁ አዶናይ ያው አዋርዱን ስለበላ ምናምን አሁን ላይ ነክሷል 3.7 ምናምንም አልፏል ግን ደግሞ በቃ ሀበሻ ያለበለውን ያካል በጣም ገብቶ የሰው ኮሜንት ላይ መውጣት እኔ እንደው ኮላብ አድርገው ቢሰሩ ራሱ ደስ ይለኛል ጀመረ ይፈታፍታል ህዝብ ስማ አሁን ልጁ ኦኬ ፓስ የሱራጃ ኦኬ ፓስ ይቅርታ ጠየቀ ለምን ጠየቅ መጀመሪያ ለምን አለቀስክ በቃ አለቀሰ ካለቀሰ በኋላ ለምን ጠየቀ ይቅርታ እንዴ በቃ አስተቀስ ብለህ አሁን ነገራችን ላይ እንዳለ ከሰማው እኮ ጥፋቱ የኛ ነው እኮ ነው የኔ ነው ማን እዛ የገባበትን ነገር እንግዲህ የሚያቆጣል የተጋጫው ከግለሰብ ሳይሆን ከተቋም ነው ተቋም ደግሞ ስሙ ከተለሽ የፈለጉን ማድረግ መብት ይሄ ምን አይነት ነገር አለ መሰለህ ሶሻል ሚዲያ ላይ ጠዋት ላይ አንተ የደገፍከው ሰውዬ ማታ ላይ ተታርቆ ልታገኘው ይችላል ስንት ታሪክ አለፈስ ጀመር በጫት ብዙ ታሪክ አልፏል በነገራችን ጩኸትና ኮሜንት የምትከተል ወደ ቁልቁለት get out of here የሆነ ታይም ይጣፋል በቃ ሶሻል ሚዲያ እንትን ታይም ላይ ትዝ ካለ ሁለት ስፖርተኞች ተጣልተው ነበር ከሰዓት ታረቁ ህዝቡ ግን ኮሜንት ላይ እየገባ ምናምን በጣም ብዙ እንትን እየተባለ ነው በሶሻል ሚዲያ ላይ የሚያለቅስም የሚተለ ትንሽ ጊዜ ነሽ በቃ ቆየው የምትነፍሰው ትንሽ ታይም ታጠቁ let's go ከመና እየሰጣት ነው ዞይ ኮንማኔ ማለት እኔ ምን ብያለሁ እኔ እኮ ከመናው ደስ ስለኔ ነው ፈገግ ያልኩት bitch I see what you did there I know እኔ ምን ብያለሁ አንዳንድ ከመናዎች ግን ያረካሉ ያስደስታሉ ነው ያስደስታሉ ናይስ እንጀራ ላይ ጸጉር ስናገኝ ይደብረናል ዳቦ ላይ ሲሆን ግን ኖርማል አንዳንድ ነገሮች ውስብስብ ናቸው አይስ ጀመር ማለት ነው በነገራችን ላይ አንዳንድ ነገሮች ሁሉም ቦታ መገኘት የለባቸው መገኘት ያለባቸው ቦታ አለ መገኘት የሌለባቸው ደግሞ ቦታ አለ አንተ ዳቦ ላይ ጸጉር በመገኘቱ ደስተኛ ነህ ኖ እኔ ደስ አይደለም how እኔ እንጀራ ብኔ ዳቦ ብኔ ጸጉር ሲኖር አልወድም እኔም አይበላኝም እኔም
እንቀጥላለን። ጌታ የእናት ጡት ወተት ጸጉር በደንብ ያሳድጋል የሚባል ነገር ሰምቼ ለተከታታይ 3 ሳምንታት ቀብቼው ነበረ እና እዩት፣ ለውጡን እዩት። እናንተ ብቻ ያልንገራችሁ፣ ጉዳት ስለማይኖረው ተጠቀሙበት ብዬ ነው። እና ደግሞ በዚህ አጋጣሚ የሜካፕ ትምህርት ቤት እየፈለጋችሁ ያላችሁ እናቶች ካላችሁ ፒን ያረኳቸውን ቪዲዮዎች የእናት ጡት ብቻ ነው እዚህ ጋር አይ ይሰመርበት የሚስጥም ይቻላል። ኦ ማይ ጡት ይሁንሽ። ዋው አንተ የጡት ጠቅም ግን what the እናቴ ትውት አይ በጣም አሁን ቪዲዮ ለእናቴ ነው ሼር ማድረግላት። አይ አውቀውታል እኮ አሁን ሳይሆን አግባና ውለድ ያልከሰ ተወልዶን ያንተውን በእናት ጡት አይደለም ይሄ በሚስት ጡት የሚመለስ ነው። emotional damn it ምናልባት አናዘር ጡትን በአንዳንድ መንገድ ግዴታ what do you mean by that አረ መላ መላ መኪና ውስጥ እንዳለ በኔ መላ መላ ሰራ ተገኘ ቤት የሞታ እንዳንቺ አድርጎ ነበር ይላል። አረ መላ መላ ብርሃኑ ነጋ መላ መላ ሰራ ተገኘ ቤት የሞታ እንዳንቺ ጋይስ አይመታውም ነበር እንዴ? ምን አረገ? የነገን ኢትዮጵያ ለመስራት እስቲ ኮሜንት እደፈው ነበር አለ። ያምራ እናንተ ብትሩ አንተ ምን ታረጋለህ? ማን ምንም አላረገም እንዴ? ምን ላድርግ? ኮሜንት እንደመጻፍ ማውራት ቀላል አይደለም። በነገራችን ላይ ታምራን ስለጨረስን ብርሃኑ ነጋ ይመችራል። ብርሃኑ ጁላም ይመችራል። get out of here man I'm saying ምን ይችላል? እኔ ይመችኝም we don't care let me tell you we don't care ጎበዝ እንዴት ነው የተግማማ ነው? ግማታ አረ ፍቅር ነው ምንድነው? ጎበዝ ምንድነው እንዲህ መግማማት? አይ መግማማት አረ ቢቀርስ ማማዝነሽ ቢቀርስ ስንት ነገር ይደረግ የለን ደሞ አልጋ ላይ ናቸው። what do you mean by that አሁን ስንት ስራ በመስራት እንደዚህ ያለ ምንድነው መብካካት እንደዚህ ወተት አይ ባይሆን የታችኛው የምታጠው በጣም ትንሽ ላይ ያየስት ይያራል አድቫይሳለሽ አይደለም አንዴ ስንት አይ እንቀጥላለን። let's go ታያችሁ ተለዋጭ ወደዳችሁት በጣም አሪፍ ነው። አቤት አቤት አቤት። ዛሬ ግን አንድ ጥያቄ ተጠይቄ ነበር። እሺ በሜካፕ ስራ ምን ያህል ነው ትልቅ ገንዘብ የተከፈለሽ ተብዬ ነበር። እሺ እሱ 750 ሺህ ብር ነበር። ዞራ ብትወራ እስከመጨረሻ ወደዛ ብትሆን ይበልጥ ልከታተላት ነበር። you serious አንቂጣ ሳይቶ ጀምሮ ሜካፕ ስራ ምን ይሉታል? ልክ ነው። እንደዚህ ነው አካሄዱ። ማገባቡ ይሄ ነው ትክክል። ከቂ አይ አይደለም እንደዚህ ነው ነገሮች። አንተ አሁን እንደ ካሜራማን ነው ማሰብ ያለበት። ሁኩ በነገራችን ላይ የቲክቶክ ሁክ ማለት ነው ዝግት እስኪያደርግ ቂጦ ነው። women የሲሳይ ቪዲዮዎች የሚጀምሩት ከምንድን ብቻ ግን ያረ አዳምን አትፈጥኑት ባይታይ ቢቀርስ ይታይ ኦኬ ጆርዳን ነው ጆርዲ ነች ጋይስ ትራፊክ ይዘው ሊቀጣ የሰባት ልጆች አባት ነኝ ብለህ ስትለምና ዝም በል ሴተኛ
የቀበጡለት እለዋለሁ። ይሄንን ውሻችንን አፋልጎን ማክስ ይባላል 4 ዓመቱ ነው። አያቱ ብለብለብ ክቡርና ምን አካባቢ ምናምን የጠፋው ቤት ሳይዳ ምን ለብሰው ነበር? ጆርዳን ነው ጆርዲ ነች ተወችለኝ Let's go. አዝዋል እሳት ለሚያስቸኮላ ጥብስ ነው ላብያለ እንቀጥላለን። Let's go. ሴት ሰራተኛ ወልዳ መኖር የለበትም ማለት ከነዚህ ውጭ ኦ ማይ ስለ በጣም ስራ ያበላሻሉ ሌሎች ካሉ እንትን መሰረተ ልማቱ ኢትዮጵያ ውስጥ የማይፋጠኑ እንደዚህ አይነት ትጉ ሰራተኞች ስለሌሉ ነው። እውነቴን መንገዱ እንዲና እንደዛ የሆነው እንደዚህ አይነት ትጉ ሰራተኛ ያስፈልጋል። አካሄዳቸው ያስታውቃል። አረማመዳቸው እያንዳንዱ ሰው ስራ አረማመዱ ላይ አነጋገሩ ላይ ይታያል። የነዚህ አሁን አረማመዳቸው ላይ ቁጭ ያለው ስራቸው ማለት በጣም የሰሩት ስራ ታይ የሰሩት ስራ ሜዳ ይኸው ሲቪል ኢንጂነር እንደማለት ፓስራ bounce when she walk, damn, bounce when she walk, bounce when she walk, clap when she walk, clap when she walk, clap when she walk, clap when she walk. She shaking ass everywhere, ass everywhere. የሆነ አባታቸው ነው ሲመስለኝ የሆነ ውርስ ምናምን ነገር ቶሎ አለቀ ብሎ በዚህ አጋጣሚ ሊደፉት ነው እንዴ? እና ታዲያ ይዞት ሊሞት ነው እንዴ? You serious? ያንተ አባት Yep, that's me. ያይዋል Oh, Mr. Tom, I'm so happy. I could eat you up, I really could. You know what I'd like? እንትን ነው እና እቺ ነገር ነው አይታ በጣም በቃ ጩጬ የሚባል አንቺ ያለሽ እንዴ? አይ ግን በጣም እንዴት ነው ገና 18 17 እስከ 16 አሁን አናዘር ሌቭል ሲጀምር 16 አመት በጣም ትልቅ ልጆች ናቸው። በዛ አድጓል። ድንግል አለ በዛ እንዴ? አረ ጨርሳችሁ ብዙ ፈልግ ያለ በጣም ብዙ ፈልግ ያላገኘው 16 አመት ላይ ልብ አድርጉልኝ። አይ ግን አሁን እኛ ምንድነው የሚሻል? እሱ አለው እኔ ምንድነው የሚሻለኝ? ኖ አረ አለንም ሳክስ ነው እግዚአብሔርን አትስሙት። አይ ብቻ እንቀጥላለን ግን እንደዚህ እንዴ አትቅደሙ፣ ቀድሚያችሁ አትቅደሙ። ሁሉም ነገር ለኛ ታረጋግጣችሁ ደግሞ እኛ ምንም በዚህ እድሜያችን ምንም የምናውቀው ነገር የለም። በነገራችን ደግሞ የጺም አለው እንጂ ሲያስጠላ ያው ነው አለው እንዴ ምን ነበር ምን ነገር ነው እሷን ጺም የሌላት እንጂ ሲማል አይሷም የሆነ ቦታ ይኖራታል። Pow! ድምቀቶችኛ ነው ሁላችሁ ደስታ